በነገራችን ላይ ቤተሰብ ከህጋዊ ሰው ጋር መስራት ወይም ህጋዊ ሰው ጋር ፕሮሰስ ማድረግ ጥቅሙ ብዙ ነው። ገንዘባችሁን ተበልቶ አይቀርም። አድራሻ አላቸው፣ ይከሰሳሉ፣ ይወቀሳሉ፣ ይመልሳሉ። ገንዘባችሁ ይመለሳል። ተበልታችሁ አትቀር። ምክንያቱም አድራሻ የሌላቸው ሰዎች አይመልሱላችሁ። አድራሻ የላቸውም፣ አይከሰሱም፣ አይወቀሱም። ልክ ህጋዊ ሰዎች፣ ህጋዊ ደላሎች ከሰንበዲ ጋር ከሆነ ደንበኛቸው ጋር አለመግባባት ተፈጥሮ ትንሽ ችግር ስትፈጠር ነገሩን በጣም የሚያጮሁት እንዲባዛ የሚያደርጉት ህገወጦች ናቸው። ለምን? እንዲመቻቸው። የነዛ የህጋዊ ሰዎች ስም ሲጠፋ እነሱ ጋር ገበያው ይከፍታል፣ ወደ እነሱ ጋር ደግሞ ይመጣል ገበያው። ስለዚህ በደንብ ነገሩን ያጮሁታል ማለት ነው። ለዚህ ነው በማንኛውም ጊዜ ከህጋዊ ሰው ጋር መስራት፣ በህጋዊ መንገድ ከሀገር መውጣት ጥቅሙ ብዙ። ስለዚህ ህገወጦችን እናጋልጣለን። ከህገወጦች ጋር ምንም አይነት ህብረት አይኖረንም። ከህጋዊ ሰዎች ጋር እንሰራለን። ህጋዊ ሰዎች ደግሞ ሲያጠፉ ሲሳሳቱ ደግሞ እንወቅሳቸዋለን። ይወቀሳሉ፣ ይከሰሳሉ፣ በህጋዊ መንገድ ይከሰሳሉ፣ ገንዘባችንን ይመልሳሉ። ስለዚህ ህጋዊ ነገርን እናበረታታለን፣ ህገ ወጦችን እንቃወማለን። ያ ቤተሰብ ይመቻችሁ። ሼር፣ ኮፒ ሊንክ እንዳይረሳ። ቤቱን ፎሎ አድርጉ። እናመሰግናለን።